አንቺ ኢስላምን አይደለም ያወቅሽው፣ ባልሽን ነበር ኢስላም መስሎሽ የነበረው ማለት ነው። ባልሽን ኢስላም አድርገሽዋል። ለባልሽ ኢስላም አይደለም። ኖ ባሌን አይደለም። ምክንያቱም ከሁሌ ከሌላ ሸሪያን ስለሚያደርግ እኮ ነው። አንዴ እያልኩሽ ስታወሪ ነበር አይደለም? ባልሽን ኢስላም አድርገሽዋል። እንኳን ባልሽ ቀርቶ ምንም ያህል ዲነል ኢስላምን ያወቀ ሰው ምን ያህል እውቀት አለው ሰውየው? ዓሊም ነው። ዲነል ኢስላም ምን ያህል ነው የሚያውቀው? ያውቃል። ምንም እንትን ያውቃል። ሁሉንም ነገር ያውቃል በእርግጠኝነት። ዓሊም የነበረ ሰው እንዲህ አይነት ህይወት ውስጥም አይገባም ሲጀመር ከስር መሰረቱ ማለት ነው። ከካፊር ጋር በነገራችን ላይ ይህን ነገር ከስራ አስምሬ ነው የምነግራችሁ። ወንድምና እህቶች ከስራ ተቀምጣችሁ አዳምጡኝ። ያለው ነገር ሐቂቃው አብዛኛውን ጊዜ ከካፊር ጋር የሚጋቡ ሰዎች ከመጋባታቸው በፊት ሌላ ዓለም ውስጥ ገብተው ነው፣ ሌላ ሐራም ውስጥ ተዘፍቀው ነው። እዚያ ደረጃ ላይ የሚያደርስ ነገር ደግሞ የለም በእኛ በኢስላም። ስለዚህ አሁን አንቺ ያነሳሽው ነገር አለ። የመንገዱ መነሻ ሐራም ነበር ሲጀመር ከስር መሰረቱ። ከእሷ ጋር ሲገናኙም እንትን ሲሉም በሐራም ነበር የጀመረው። በዚያው በሐራሙ ቀጠለበት። ሰውየው ኢስላም አይወክልም። እንዴት ታውቃለህ? ፈጣሪ ነው የሚወስንልክ። እንዴት ታውቃለህ? ከማን ጋር ይሁን ከማን ጋር እንዴት የምታውቀው ነገር? አንተ መርጠህ እኮ አይደለም፣ ከፈጣሪ የተሰጠክ ነው። አይደለም እየነገርኩሽ እኮ ነው። በነገራችን ላይ እኔ እየተናገርኩ ያለሁት የግለሰቡን ጉዳይ ነው። አንድ ግለሰብ ምንም ነገር ቢያደርግ ከኢስላም ጋር ምንም ግንኙነት፣ አንቺ የምታውቂው ኢስላምን አይደለም ባልሽን ነው የምታውቂው፣ ወይ ደግሞ የዚያኔ ያገባሽውን ሰው ብቻ ነው። ተግባሩን ነው ማውቀው፣ ተግባሩን ነው ማውቀው። እንደዛ ካልቀን አንተ በምትለው መሰረት ያንን ተግባር ኢስላም አታድርጊያ። ታዲያ ተግባሩን ኢስላም አታድርጊያ። ኢስላም አይደለም ተግባሩ፣ የሰውየው ተግባር ነው። እሱ ነው የሚጠየቅበት። እኛ አይመለከተንም። ያንን ስትጠይቅ እዚህ ጋር መተሽ ስትጠይቅ፣ በነገራችን ላይ የዕምራን ቤት ከሌሎች ቤቶችም የሚለይበት ዕምራን ብቻ አይደለም፣ የንጽጽር ወንድሞቻችን ቤት ከሌሎች ቤቶች የሚለይበት መጥቶ ስለ ሰው ጉዳይ የሚነገርበት ቦታ አይደለም። ስለ ጥቅስ ነው የምናወራው። ማስረጃ ታቀርቢያለሽ፣ ማስረጃ ይቀርብልሻል። በማስረጃ ነው የምናወራው። የሆነ ጊዜ እንደዚህ ደርሶብኝ፣ የሆነ ጊዜ እንደዛ አድርጎኝ፣ የሆነ ጊዜ እንደዚህ ሆኜ አይሰራም። እዚህ ቤት የሚሰራው ምንድን ነው? ማስረጃ ታመጫለሽ፣ በማስረጃ ይመለስልሻል። ማስረጃ የለሽም፣ የዚያኔ አንቺን አግብቶሽ የነበረው ሰው ውሸታም ነበር ወይ ደግሞ ትክክለኛ ኢስላም ውስጥ አልነበረም። አለቀ ኸላስ። ያው ነው ያለው ነገር። ይወሰዳ ኡስታዝ ይሄ በደንብ አዳምጪ እሺ። አሁን የምለውን ነገር ኡስታዝ በደንብ ተዘውሻል። ጀዛከላህ ኡስታዝ። እና ግን ለመጨመር ያክል በደንብ አዳምጪ። ያ ባልሽ ያደረገብሽ ነገር በሙሉ እሱ ራሱ የሚጠይቅበት ነገር በድሎሽ ከሆነ እውነት አንቺን በድሎሽ ከሆነ